ከለታት ግማሽ ቀን በአሌክስ አብርሃም እማማዣ ክፍል 4 ከፈረሱ አፍ። አንዳንዴ ይህን የማማዣ ታሪክ እናቴ ያክስቴን ልጅ ለማስፈራራት የፈጠረችው ቢሆንስ እያልኩ መጠራጠር ያልቀረ። በርግጥ የኦሞ ታሪክ እውነት ነበር። በየቀኑ ከሱቅ የምገዛው ራሴ ስለነበርኩ ለዚህ ምስክር ነኝ። የተጠራጠርኩት በባላቸው አጠፋፍ ላይ ነበር። ምክንያቱም ከብዙ ጊዜ በኋላ ራሳቸው ማማዣ ፈጽሞ እናቴ ካወራቸው የተለየ ታሪክ ሲያወሩ ስለሰማው ነበር። ዞሮ እናቴም ሆነች ማማዣ አሊያም ጎረቤቱ የሚስማሙበት ነገር ሴትየዋ ባላቸው ሄደ መጣ ምንም አልጎደለባቸው። ራሳቸው እኔ ያንሻቡ ምን ጎደለብኝ ባቄላ አለቀ ምን ቀቀላሉ እያሉ ከፍ ባለ ኩራት ይናገራሉ። ኩራትን መቼም እሳቸው ይኩራት። አንድ እሑድ ቀን ታዲያ ማማዣ ታጥቦ የተከመረ ልብስ እያዘጋጁ እግረ መንገዳቸውን ብዙ ጊዜ ጀምሮ ያቋረጡትን የአባባ ጃንሆይ ታሪክ ያወሩልኛል። እኔም ከስራቸው እየተከተልኩ አዳምጣለሁ። እያወሩ እየተከተልኳቸው ኦሞ ወደሚሸተው መኝታ ክፍላቸው ተከታትለን ገባን። በወሬው መሃል የታጠፈ ልብስ ሊያስገቡ በልብስ ከተሞላው ትልቅ የድሮ ቁም ሳጥናቸው ጋር ሲታገሉ ድንገት ከላይኛው መደርደሪያ ከልብሶቹ መሃል የሆነ ነገር ዱብ ብሎ ወደቀ። በብራማ የብረት ከፈፍ የተከበበ የእንቁላል ቅርጽ ያለው ባለ ጥቁርና ነጭ ጉርድ ፎቶግራፍ ነበር። የሆነ ጎፈሬ ሰውዬ ፎቶ። ማማዣ ቤት ስዕልም ይሁን ፎቶ የሚባል ነገር ለምልክት እንኳን ስላልነበር እንደ ተአምር ከሰማይ የወረደ ነበር ይመስለኝ። የተሸከሙትን ልብስ አልጋቸው ላይ ወርውረው ፎቶውን ሊያነሱ ሲደነባበሩ ቀድሜያቸው አፈፍ አድርጌ እንዳነሳሁት ከእጄ ነጥቀው ቁም ሳጥኑ ውስጥ ልብስ መሃል ፈልፍለው ቀበሩትና ያጣጠፉትን ልብስ ሁሉ ሳያስገቡ ቁም ሳጥኑን ቆለፉት። የማን ነው ፎቶ አልኳቸው። የቱ? ቁም ሳጥኑ ውስጥ ያስገቡት ፎቶ? እሱማ የሞተው አጎቴ ነው ብለው ኮስተራሉ። ምን ሆኖ ነው የሞተው? አላርፍ ብሎ ምን የመሰለ ንጉስ ፈረስን እቤት አስሮ አንዲት በቅሎ ሲጋልብ ይዛው ገደል ገባች። በቅሎ ታውቃለህ ብለው ጠየቁኝና መልሴንም ሳይጠብቁ ተያዘው አመድ ሆኖ አጥንታቸውም አልተገኘ። አመድ ነፋስ አበነናቸው ብለው ባራት ጣታቸው የታችኛውንም ከንፈራቸውንም ከታች ወደ ላይ መንጨር አደረጉት። አጥንታቸውና አመዳቸው ካልተገኘ አጎቶና ፈረሳቸው መሞታቸውን በምን አወቁ? ፈረስ አላልኩ እያጣራ አድምጥ። በቅሎ እኮ በቅሎ። በረዥሙ ተንፍሰው ዝም አሉ። የሚሰሩት ግራ እንደገባቸው አይነት ጸጉራቸውን እንደማከክ ያደረጉ መኝታ ቤታቸውን ኮስተር ብለው ዙሪያውን ቃኙትና በረዥሙ ተንፍሰው ከዚያ በፊት ሲያወሩኝ የነበረውን የአባባ ጃንሆይ ኖሬ ሳይጨርሱልኝ አቡቹ ራሴናም ማርጎኛል ጋደም ልበል ሄድ ብለው ዳልጋቸው ሄዱ። እኔም የጓጓለትን ታሪክ በማቋረጥ ቅር እያለኝ ወደ ቤት ያዘጋኩ። 2 ቀን ሙሉ ጠርተው ኦሞ ግዛ ሳይሉኝ ጎረቤትን ቡና ሲጠራቸው ሳይሄዱ ቤታቸውን ዘግተው ጠፉ። ተነሳባቸው ተባለ። በሶስተኛው ቀን ግን ባበሻ ቀሚስ ሽክ ብለው ዘንጠው የወርቅ አምባርና ሀብላቸውን ከትልልቅ የጆሮ ጉትቻ ጋር እያንጓጉ በቃሉ። የሆነ ቦታ ሊሄዱ መስሎኝ ነበር፣ ግን እንደዚያ ዘንጠው የትም አልሄዱ። ዝም ብለው ይወጡና የግቢውን የብረት በር ገርበብ አድርገው ዙሪያውን ቃኝተው መልሰው ይገባሉ። ቤታቸው ይገቡና ተመልሰው ይወጣሉ። በመጨረሻ ቀጥ ብለውኛ ቤት መጡ። እናቴን ሰላምም ሳይሏት እስቲ ቆንጆ ቡና አፍሊ አቡቹ ናማ ቡና ግዛ ብለው ከምታምር ቦርሳቸው ውስጥ ድፍን 5 ብር አውጥተው ሰጡኝ። ወደ ዘመናዊ ሱቅ በረርኩ።
አቡቹ ነፍሴ ማታ የገባ የጅማ ቡና አቦል ጀባብላ ቡናውን በቀምሰው እግሬ ወደ ጅማ ሱሳ መላለሰው ስትሰፍን ድምጿ ያምራል። ይቀጥላል።